ስቱዲዮ አፓርትመንት 57.8 ካሬ አጠቃላይ ክፍያ 4.8 ሚሊዮን ብር 10% ቅድመ ክፍያ 481 ሺህ ብር። ሰፊ ካሬ ስለሆነ ወደ ባለ አንድ መኝታ በቀላሉ መቀየር ያስችላቸዋል። ወደ ቤቱ እንደገባን ኦፕን ኪችን፣ ሰፊ መታጠቢያም፣ ሰፊ ቤት በውስጡ አልጋ ከቁም ሳጥን ጋር ያገኛሉ። ሳሎኑ ከመመገቢያ ጠረጴዛ ጋር የሚይዝ ስለሆነ ጥሩ እይታና በቂ የፀሐይ ብርሃን ያገኛል። ባለ አንድ መኝታ በአንድ ዓመት ውስጥ የሚረከቡት 94.5 ካሬ አጠቃላይ ክፍያ 7.8 ሚሊዮን ብር 10% ቅድመ ክፍያ 786 ሺህ ብር። ወደ ቤቱ እንደገባን ዝግ ኪችን፣ የራሱ ሰገነት ያለው ስቶር፣ ላውንደር ያለው ነው። ሰፊ መታጠቢያ፣ ጥሩ እይታ ያላቸው ሰፊ መኝታ ክፍሎች፣ ሳሎን ከነመመገቢያ ቦታው። ወደ ባለ ሁለት መኝታ ለመቀየር የሚያስችል ስለሆነ ለማከራየት ምቹ ነው። ባለ አንድ መኝታ በ3 ዓመት ውስጥ የሚረከቡት 77.2 ካሬ አጠቃላይ ክፍያ 6.4 ሚሊዮን ብር 10% ቅድመ ክፍያ 642 ሺህ ብር። ወደ ውስጥ እንደገባን ዝግ ኪችን፣ ስቶር፣ የራሱ ልብስ ማጠቢያ ከነማድረቂያው፣ ሰፊ መታጠቢያ፣ ከበቂ የፀሐይ ብርሃንና ማራኪ እይታ ያላቸው መኝታ ቤቶች፣ የራሱ መናፈሻ ወይም ሰገነት ያለው እንዲሁም ሰፊ ሳሎን። ወደ ባለ ሁለት መኝታ ለመቀየር የሚያስችል ስለሆነ ለማከራየት እንዲሁም ለመኖር ምቹ ነው። ባለ ሁለት መኝታ በአንድ ዓመት ውስጥ የሚረከቡት 133 ካሬ አጠቃላይ ክፍያ 12 ሚሊዮን ብር 15% ቅድመ ክፍያ 1.8 ሚሊዮን ብር። ወደ ቤቱ እንደገባን የሰራተኛ መኝታ ከራሷ መታጠቢያ ጋር፣ በሌላ በኩል ላውንደሪ፣ ዝግ ኪችን፣ ሰፊ ሳሎን፣ የራሱ ሰገነት ከጥሩ እይታ ጋር፣ አንደኛው መኝታ ክፍል ከመታጠቢያው ጋር፣ የአባወራ መኝታ ክፍል ከራሱ የልብስ ማስቀመጫና የራሱ መታጠቢያ ቤት ያለው እንዲሁም ተጨማሪ አንድ ክፍል ያለው እንደ ስቶር መጠቀም የሚችሉበት ወደ 3 መኝታ ክፍል በቀላሉ መቀየር የሚያስችል ስለሆነ ለመኖርም ሆነ ለማከራየት ተመራጭ ነው። ባለ ሁለት መኝታ 130 ካሬ በ3 ዓመት የሚረከቡት አጠቃላይ ክፍያ 10.8 ሚሊዮን ብር 10% ቅድመ ክፍያ 1 ሚሊዮን 82 ሺህ ብር። ወደ ቤቱ እንደገባን በቀኝ በኩል የሰራተኛ መኝታ ከራሷ መታጠቢያ ጋር፣ በግራ በኩል ላውንደሪ፣ ስቶር፣ ሰፊ ኪችን ከራሱ በረንዳ ጋር ያለው ነው። ወደ ዋናው ቤት ስንገባ ሰፊ ሳሎን፣ የራሱ መናፈሻ ያለው አንድ መኝታ ከአንድ መታጠቢያ ጋር እንዲሁም የአባወራ መኝታ ክፍል ከራሱ መታጠቢያና የቁም ሳጥን ማስቀመጫ አለው። ባለ 3 መኝታ በአንድ ዓመት የሚረከቡት 157 ካሬ አጠቃላይ ክፍያ 13 ሚሊዮን ብር 10% ቅድመ ክፍያ 1 ሚሊዮን 306 ሺህ ብር። ወደ ቤቱ እንደተገባ በቀኝ በኩል ከ3 መኝታ ተጨማሪ የሰራተኛ መኝታ ከራሷ መታጠቢያ ጋር፣ በግራ በኩል ሰፊ ኪችን፣ የራሱ ባልከኒ ያለው ሰፊ ሳሎን ከበቂ ብርሃን እንዲሁም ማራኪ እይታ ጋር፣ የራሱ መናፈሻ ሰገነት ያለው። ሁለቱ መኝታ ቤቶች የራሳቸው መታጠቢያ ያላቸው፣ ዋናው ወይም የአባወራ መኝታ ክፍሉ የራሱ መታጠቢያ፣ የልብስ ማስቀመጫ፣ ቁም ሳጥን፣ የራሱ መናፈሻ ሰገነት አለው። ተጨማሪ ላውንደሪ እንዲሁም ስቶርን ያካትታል። ባለ 3 መኝታ በ3 ዓመት የሚረከቡት 163 ካሬ አጠቃላይ ክፍያ 13.5 ሚሊዮን ብር 10% ቅድመ ክፍያ 1 ሚሊዮን 356900 ብር። ወደ ቤቱ እንደተገባ በግራ በኩል ላውንደሪ ከልብስ ማድረቂያ ጋር፣ ሰፊ ኪችን ከበረንዳ ጋር፣ በስተቀኝ በኩል ከ3 መኝታ ክፍል በተጨማሪ የሰራተኛ መኝታ ከራሷ መታጠቢያ ጋር፣ ሰፊ ሳሎን ከበቂ ብርሃንና የራሱ መናፈሻ ሰገነት ያለው ነው። ሁለቱ መኝታ ክፍሎች የራሳቸው መታጠቢያ አላቸው። ዋናው መኝታ ክፍል የራሱ መታጠቢያ ከልብስ ማስቀመጫ ቁም ሳጥን ጋር፣ ተጨማሪ ላውንደሪ እንዲሁም ስቶር ክፍሎችን ጨምሯል። ባለ 4 መኝታ በአንድ ዓመት ውስጥ የሚረከቡት 191 ካሬ አጠቃላይ ክፍያ 15.8 ሚሊዮን ብር 10% ቅድመ ክፍያ 1 ሚሊዮን 590 ሺህ ብር ነው። ወደ ቤቱ እንደተገባ በግራ በኩል ከአራቱ መኝታ ክፍል በተጨማሪ የሰራተኛ ክፍል ከራሷ መታጠቢያ ጋር ያላት ሲሆን በቀኝ በኩል ሰፊ ኪችን፣ የራሱ በረንዳ አለው። 3ቱ መኝታ ክፍሎች የራሳቸው መታጠቢያ ክፍል ያላቸው፣ ዋናው መኝታ ክፍል የራሱ መታጠቢያ ክፍል እንዲሁም ሰፊ የልብስ ማስቀመጫ፣ ቁም ሳጥን እና ክሎዚት አለው። ሁለቱ መኝታ ክፍል የየራሳቸው ባልከኒ ያላቸው፣ በባልከኒ በኩል ማራኪ እይታና የተፈጥሮ ብርሃን ያገኛሉ። ተጨማሪ ስቶርና ላውንደሪ ክፍልም ያካትታሉ። ባለ 4 መኝታ በ3 ዓመት ውስጥ የሚረከቡት 201.2 ካሬ አጠቃላይ ክፍያ 16.7 ሚሊዮን ብር ቅድመ ክፍያ 10% 1 ሚሊዮን 674 ሺህ ብር። ወደ ቤቱ እንደተገባ ከአራቱ መኝታ ክፍል ተጨማሪ የሰራተኛ ክፍል ከራሷ መታጠቢያ ጋር፣ ስቶር፣ ላውንደሪ፣ ሰፊ ኪችን ከልብስ ማጠቢያና ማድረቂያ ጋር ያገኛሉ።
ሶስቱ መኝታ ቤቶች ከራሳቸው መታጠቢያ ክፍል ጋር እንዲሁም ጥሩ እይታ ከበቂ ብርሃን ጋር ያገኛሉ። ዋናው መኝታ ክፍል የራሱ መታጠቢያ፣ የልብስ ማስቀመጫ ወይም ቁም ሳጥን የራሱ መታጠቢያ ያለው ሲሆን ሳሎኑ ሰፊና ውብ እይታ የራሱ የእንግዳ የእጅ መታጠቢያ ያለውና መናፈሻ ሰገነትን ያካትታል። ፔንትሃውስ በ3 ዓመት የሚረከቡት ሲሆን ባለ 2 መኝታ 161 ካሬ አጠቃላይ ክፍያ 18.2 ሚሊዮን ብር፣ ቅድመ ክፍያ 10% 1 ሚሊዮን 800 ሺህ ብር። ወደ ቤቱ እንደተገባ የልብስ ማጠቢያ፣ ስቶር፣ የአስቤዛ ማስቀመጫ፣ ሰፊ ኪችን ከመናፈሻ በረንዳ ጋር ያገኛሉ። አንደኛው መኝታ ከራሱ መታጠቢያ ጋር፣ ዋናው መኝታ ክፍል ከነ ልብስ ማስቀመጫ ቁም ሳጥን ከራሱ መታጠቢያ ቤት ጋር ያገኛሉ። ሳሎኑ ሰፊና የራሱ መናፈሻ ሰገነት አለው። ሁለቱ መኝታ ቤቶች ሳሎኑና ኪችኑ የተፈጥሮ ብርሃንና ማራኪ እይታ ያላቸው። ባለ 3 መኝታ 210 ካሬ አጠቃላይ ክፍያ 23 ሚሊዮን ብር፣ 10% ቅድመ ክፍያ 2 ሚሊዮን 374 ሺህ ብር። ወደ ቤቱ እንደተገባ በግራ በኩል ከ3 መኝታው ተጨማሪ የሰራተኛ ክፍል ከራሷ መታጠቢያ ጋር ላውንደሪ፣ ስቶር ያገኛሉ። በግራ በኩል ሰፊ ኪችን ከዕቃ ማስቀመጫ ጋር፣ ሰፊ ሳሎን ከተጨማሪ ዘመናዊ ኦፕን ኪችን ጋር የራሱ መናፈሻ ሰገነት አለው። ሁለቱ መኝታ ቤቶች የራሳቸው መታጠቢያ ክፍል አላቸው። የአባወራ መኝታ ክፍል የራሱ የልብስ ማስቀመጫ፣ የራሱ መታጠቢያ ክፍል እንዲሁም ሰፊ መናፈሻ ሰገነት አለው። ሶስቱም መኝታ ክፍሎችና ሳሎኑ እይታቸው ሙሉ ለሙሉ ወደ ከተማ ነው። በቂ ብርሃንም ያገኛሉ። ተጨማሪ አንድ ክፍል ያለው ሲሆን እንደ ስቶር መጠቀም ትችላላችሁ። ባለ 4 መኝታ 295 ካሬ አጠቃላይ ክፍያ 33.4 ሚሊዮን ብር፣ ቅድመ ክፍያ 3.3 ሚሊዮን ብር። ወደ ቤቱ እንደገባን ዘመናዊ ኪችን፣ ሶስቱም መኝታ ክፍሎች የየራሳቸው መታጠቢያ ክፍል አላቸው። ዋናው መኝታ ክፍል የራሱ ወኪን ኤንድ ክሎዚት ሰፊ መታጠቢያ ቤትና ዘመናዊ መኝታ ቤት ከሰፊ ሰገነት ጋር ያካተተ ነው። ቤቱ 180 ዲግሪ ፓኖራሚክ ቪው ያለው ሲሆን እጅግ ቅንጡ የሆነ ዘመናዊ አፓርትመንት ነው። ፔንትሃውሱ 6 ዘመናዊ ሊፍት ሲኖረው 2 የአደጋ ጊዜ መውጫና የመዋኛ ገንዳ ከበቂ የመኪና ማቆሚያ ጋር የተሟላለት ነው። የዲኤምሲ ሪል ስቴት ሂልሳይድ ሬዚደንስ ዲኤምሲ ሞል ሱቆች ከ30 ካሬ ጀምሮ ከግራውንድ ወለል እስከ 3ኛ ወለል ያሉ ሲሆን በካሬ ከ144 ሺህ ብር ጀምሮ ለባንክ፣ ለሱፐርማርኬት፣ ለባልትና፣ ለክሊኒክ፣ ለፋርማሲ እንዲሁም ገዝተው ለማከራየት የሚሆኑ ሱቆች አሉን። ቀድመው ይመዝገቡ። እኛን ስለመረጡ እናመሰግናለን።